ዲያብሎስን ከሰማያዊ ልዕልናው አውርዶ የፈጠፈጠ የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምሰው ለእግዚአብሔር ክብረ በስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት። የእግዚአብሔርን ክብር ለእግዚአብሔር፣ ለሰው የሰው ክብር ተሰጥቶታል። ሰማየ ሰማያት ለእግዚአብሔር ወምድረሰ ሀበተ እጓለእግዚአብሔር። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠ ሀብትን ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ማለት እኔ ዘርቶ ነው ማለት ነው። ስለዚህ ኩራት ከኩራት ምንጭ ነው ናቸው። ትዕዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው በአለባበሱ ይታወቃል፣ በአነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋው። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። ርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀይም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታናሽ ሰዎች እንድንሆን ያስችለናል። ዲያብሎስ የጣለው እግዚአብሔርን በምስጋና አለማስቀደሙ። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደም ማለት ነው። እኛ ሰርተን እግዚአብሔርን ማመስገን ምንድን ያለው ጌታ ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽርዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎች ነን በሉ ያለ ለምንድን ነው? ብንሰራም የማንጠቅም ባሪያዎች ነን ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳኸው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረ መምህር ስላስተማረ? ማን ያልጻፈውን መጽሐፍ ነው ያነበበው? እግዚአብሔር። ምንም ነገር ብትሰራ ምንት በከዘይነ ሳይቀም ካልወቅ ወምንት በከዘይቀም ዘይኮነ ውበለከ ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት በከዘይነ ሳይቀም ካልእከ ወምንት በከ ዘይኮነ ውበለከ፣ ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ? ሁሉም ነገር ተሰጥተ ነው። በዚያ ነው የማንጠቅም ባሪያዎች ነን በሉ እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርበት ምስጉን ባህሪ ያለው የለም። ከሱራፌል ምስጋና አይጠቀሙም። ከካህናት ቅዳሴም አይጠቀሙም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማዕታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ
ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ የለም? ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለ መጽሐፉ እንደ መጽሐፉ ሙሉ አይደለም። ባለ ቅኔው እንደ ቅኔው ሙሉ አይደለም። ባለ ማይሌቱ እንደ ማይሌቱ ሙሉ አይደለም። ባለ ቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔር። አንደኛ የተገባ አይደለም። እስከ አገልግሎቱም እግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከ ሶስተኛ ደግሞ ተጠቃሚዎች ራሳችን ከምናገለግለው አገልግሎት የምንጠቀመው ራሳችን ነው። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትህማ ለኃጢአተኞች ክፈላቸውን የ40 ዓመት ተጋድያለሁ ነው እንዲህ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ያመጣበት አንድ ቀን ትዕግስትም ከነሳበት መታገሳቸው ያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላ ሲያጣ እንጀራ ስጡኝ፣ ብር አጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ አጣ። ውሃ ስጡኝ፣ ብር አጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ደግሞ ሃይማኖት ከምትሸጠው ነው እባክህ አንተ ሰውዬ ብሎ መልአኩ መጥቶ አስቀረለት። ከእግዚአብሔር ማስታረቅ እንግዲህ በመገመት ይኖራል። ባለማቶች እንዴት ለመዘር ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራ ይመስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቁሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ፣ እግዚአብሔር ከሁላችሁ ጋር ነው። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ፣ ይህ ምን ይባላል? እግዚአብሔርን ማስቀደም። ምንድን ያልኩት እስቲ አይደል? ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውሉም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን የአዳምና ሔዋንን አልወቅስም። በሕይወቴ ወቅሻቸው አላውቅም። በነገራቸው አዳምና ሔዋንን ይህ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የማወቅ ሰዎች። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ።
እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው ሲሚነግረን